ለእግዚአብሔር ይሁን። ሰላም ሰላም ወገኖች፣ እግዚአብሔር ይባርካችሁ። እንኳን ለክርስቶስ የተወለደበት መታሰቢያ ቀን አደረሳችሁ እላለሁ። ክብር ለእግዚአብሔር ይሁን። በእርግጥ እኛ ባለንበት አካባቢ ብዙ ነገር በአሁኑ ሰዓት በጣም ሰው ቢዚ የሚሆንበት ሰዓት ነው። በዚህ በምንኖርበት በኖርዝ አሜሪካ እና በጣም ሰው ስጦታ ላይ ፎከስ ያደረገ ነገር ነው የሚደረገው እና እሱን ሳይ ባለፈው ወደ ሻፒንግ ሴንተር አካባቢ ነበርን። ያው ሻፒንግ ለማድረግ ሳይሆን ዋክ ለማድረግ አካባቢው ላይ ምናምን በዛውም እና ሰው እንደዛ ሲራወጥ ሳይ ወይስ ክሪስመስ አባውት አልኩኝ። በቃ ገረመኝ። ትክክለኛው የክሪስመስ እውነት ግን መድኃኒት ለዓለም መድኃኒት የሚሆን ዓለምን ለማዳን የመጣው ኢየሱስ ክርስቶስ እሱን ለዚህ ለሚጠፋው ዓለም ለዚህ ግራ ለገባው ዓለም የተወለደበት ቀን ነውና ይሄ ሁሉ ይሄ ምድራዊ ደስታና የስጋ መሻት የሚፈጽሙበት ነው ብዬ አሰብኩኝና the real reason በቃ እውነተኛው ግን ሪዝኑ ስለ ኃጢአታችን ዋጋ የሚከፍለው የእግዚአብሔር ስጦታ የሆነው አንድያ ልጁን ወደዚህ ወደ ምድር የመጣበት መንገድ ነው ክርስቶስ መወለድ እና እሱ ላይ ፎከስ እንድናደርግ ያስፈልገናል ብዬ አሰብኩኝና እንደው በቃ የክሪስመስ ስጦታ ትሆናለች ብዬ እጅግ ትንሽ ነገር ለማለት ፈለግኩኝ። ክብር ለእግዚአብሔር ይሁን እና ብዙም ተዘጋጅቼ አይደለም እዚህ ጋር የመጣሁት፣ ግን መንፈስ ቅዱስ ያለውን ይበል በልቤ ያለውን እግዚአብሔር ይበል ብዬ ነው የመጣሁትና ከሁሉም በላይ እንደ አማኝ እኛ አማኞች ያመንን ክርስቶስን የተከተልን ትልቅ ስራ አለን። ስራ የለኝም የሚል ክርስቲያን ይኖራል ብዬ አላስብም። መድረክ ባይኖር ምንም ነገር ባይኖር ክርስቲያን ለእግዚአብሔር ስራ ለእግዚአብሔር መንግስት ስራ ያጣም ብዬ ነው ማስበው። ምክንያቱም ወንጌልን ስበኩ ተብለናል። ለፍጥረት ሁሉ ስበኩ ድነናል። በእርግጥ እግዚአብሔር በህይወታችን ተገልጦ አይተነዋል። ባለቀ ሰዓት ነገር በተደመደመ ሰዓት እኛ አንችልም ብለን ባልንበት ሰዓት ጌታ ደርሶልናል። በቂ ነው እሱ። ያቺ ሳምራዊቷ ሴቷን አስቧት። በቃ እኮ እሷ የውስጥ ማንነቷን ለማንም ያልነገረችው ሚስጥሯን ሲነግራት ተነክታ ሄዳ ወንጌል ሰባኪ ሆነች። አይደለም እንዴ? ወንጌል ሰባኪ ሆነች። ይሄ ምድር ራሱ ለወንጌል መድረክ ነው። እንግዲህ ነግሬያቸዋለሁ። ምንም የተዘጋጀውበት አርስት የለም፣ ግን በውስጥ ያለው መንፈስ ቅዱስ ያለውን እንዲል ነው ወደዚህ የመጣሁት ማለት ነው። አንድ ሰው እንኳን አይን መከፈቻ ይሆናል ብዬ ነው እና ለክርስቶስ ለእግዚአብሔር ምድር መድረክ ናት። ምድር መድረክ ናት። የሰው ልጅ በክርስቶስ የሆነ ምን በየትኛው መንገድ ላገልግል ብሎ መጠየቅ ያለበት ሁሉ አይመስለኝም። የዳነ ሰው የተነካ ሰው ምድር መድረኩ ነው። የትም ይሄድ ስለ ክርስቶስ መድረክ አለ። ምክንያቱም ይህ በተለይ በዚህ ባለንበት ኖርዝ አሜሪካ ሰው ሁሉ አውቃለሁ ይላል፣ ግን ቃሉን የሚታዘዝና የሚኖር ቼክ ስታደርጉ አይፈልጉትም። እሱን ቦታ ያንን ቦታ ይሄ የመታዘዙና ስለ ክርስቶስ ቃል የመኖሩን ነገር እሱን ስኪፕ አድርገውታል። ግን ደግሞ ክሪስመስ ሲመጣ ስጦታ ለመግዛት ሩጫ ነው። ለመጠጣት፣ ለመዝናናት ቤታቸው ውስጥ የምግብ አይነት ይሄ ተበልቶ ነገ የትም የማይቀረው ማለት ነው። ምግብ አይበላ አይደለም፣ ይበላ፣ ችግር የለውም። ግን እግዚአብሔር ቀድሞ የእግዚአብሔርን ቃል ሳንበላና እግዚአብሔር በህይወታችን ሳይከብር ምግብ ላይ ትኩረት ብናደርግ ይሄ በጣም ዌስቲንግ ነው። እንዴት ብዬ እንደምነግር አላውቅም። ዌስቲንግ ነው። ግን እግዚአብሔር ሲቀድም
በማቴዎስ 4 ላይ እንደተጻፈው ማለት ነው ሰው በምግብ ብቻ አይኖርም፣ ነገር ግን ከእግዚአብሔር ቃል አፍ በሚወጣው እያንዳንዱ ቃል ጭምር እንጂ እንዳለው ማለት ነው። የሚያጠግበን እግዚአብሔር ነው። የእግዚአብሔር ቃል ነው የሚያጠግበን። ሰው ክርስቲያን መንፈሱ ሲጠግብ ነው ሆዱ ራሱ ሲበላ ደስ የሚለው ማለት ነው። ይሄ ምንም ጥያቄ የለውም። ስለዚህ ለዚህ ላለንበት ምድር ይሄ እውነት ያስፈልጋል። እንድንኖርለት የተሰጠን ስራ ነው ይሄ እንጂ በየዓመቱ የምንፈነጥዝበት ጉዳይ አይደለም። ክርስቶስ ሁሌ ነው፣ የሁሌም ነው። በቃ ዕለት ዕለት በሕይወታችን ለዓለም ግራ መጋባት፣ ለዓለም ተስፋ ማጣት መልስ ሆኖ የመጣል የእግዚአብሔር ልጅ ተብለው የሚነገርበት ሰዎች ንስሐ የሚገቡበት ራሳቸውን የሚያዩበት መንገድ ነው እንጂ ዋንስ ኢየር ተንጥዘንበትና ደንሰንበትና ተዝናንተንበት የሚያልፍ ጉዳይ አይደለም። ስለዚህ ይሄ ሮንግ አመለካከት ነው፣ ትክክለኛ አመለካከት አይደለም። መጽሐፍ ቅዱሳዊ እውነት እንደዛ አይደለም ይላል። ዓለምን ለማዳን ለኃጢአተኞች፣ ለታመሙ፣ ለበሽተኞች የመጣው ክርስቶስ እሱ እውነተኛ። ስለዚህ ምንድነው አሁን ማቴዎስ ላይ እዚህ ጋር ልቤን የነካው ጠዋት ሳነበው ባይዘው አሁን እኛ ጋር ወደ ሚድዴይ ሊሆን ነው። ጠዋት አካባቢ ያነበብኩት ቃል እዚህ ጋር ምን ይላል? ማቴዎስ 10 ላይ ቁጥር 32 ላይ ምን ይላል? በሰው ፊት ለሚመሰክርልኝ እኔም በሰማይ ባለው አባቴ ፊት እመሰክርለታለሁ። ነገር ግን በሰው ፊት የሚክደኝን እኔም በሰማይ ባለው አባቴ ፊት እክደዋለሁ ይላል። እና የገባኝ እውነት እግዚአብሔር ትልቅ ነው ለማለት አናፍርም። ብዙ ጊዜ እግዚአብሔር ትልቅ ነው በብዙ ሃይማኖቶች ስታዩ እግዚአብሔር ትልቅ ነው ይላል። በካቶሊክም በኦርቶዶክስም በተለያየ እግዚአብሔር ትልቅ ነው። ግን ኢየሱስ ጋር ስንመጣ እንደ ሰው ሆኖ ዋጋ ስለከፈለ፣ ስለተዋረደ፣ የደቀ መዛሙርቶቹን እግር ስላጠበ፣ በመስቀል ላይ ስለተንጠለጠለ፣ ያ ሁሉ የውርደት መንገዶች ስለጠገበ የእግዚአብሔር ያህል እናከብረዋለን። ሃርድ የሚሆኑ ደቀ መዛሙርቶች እንኳን ሃርድ ሆኖባቸው ነበር ይሄን ለማለት ማለት ነው። ከኛ እኩል እዚህ የተንገላታ እንዴት ነው ይሄንን ብለው የሚሉበት የሆነ ሞቲቭ ነበራቸው። ሊያምኑበት ያልቻሉትን ባትዘሪዘን ዝቅ ብሎ ስለመጣ ግን እኩል ከእግዚአብሔር ጋር እኩል ጌትነት አለው። አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር። ስለዚህ እነዚህ ሶስቱም እግዚአብሔር የሆኑ ወልድም የተስተካከለ እኩል እግዚአብሔር ማንነት አለው። ተመልሶ ወደ ክብሩ ነው። አሁን በአብ ቀኝ በክብር አለ። ያንን ዋጋ የከፈለው ስለኔ፣ ስላንተ፣ ስላንቺ ኃጢአት ነው። የኛው ኃጢአት ነው ያዋረደው። እሱማ በክብሩ ሁሌ እንደከበረ ነው። ፍቅሩን ግን ለመግለጥ ለዓለም እንዳትጠፋ አንድያ ልጁን በመላክ ፍቅሩን ለመግለጥ ብሎ ይሄን ልጁን መስዋዕት አድርጎ ሰጠ። ስለኛ መሆኑን ማወቅ አለብን። ኢየሱስ ጌታ ነው ማለት የሚችል በመንፈስ ቅዱስ ኃይል ካልሆነ አይቻልም ወገኔ። ስለዚህ እግዚአብሔር መንፈስ ቅዱስን በኃይል ወደ ህይወታችን እንዲያመጣውና ኢየሱስን እንድናከብረው ይሄ የዓለም አዳኝ ሆኖ የመጣውን ጌታ ለዚህ ለሚጠፋው ተስፋ ላጣ ዓለም የሚስቅ ይመስላል። እኛ ሲስቁ ያጋባኝ ኖ ውስጣቸው ባዶ ነው። የኔ ወንድም የኔ እህት እኔ እንዴት እንደምነግር አላውቅም። ባዶ ነው። የሚስቅ ሁሉ ደስተኛ ነው አይደለም። ኢየሱስ መነገር አለበት። እሱ ነው እውነተኛ አዳኝ። መጽሐፍ ቅዱስ ያለ መጽሐፍ ቅዱስ ምንም የለም። የእግዚአብሔር ቃሉ እግዚአብሔር ነው፣ እግዚአብሔርም ቃሉ ነው። ስለዚህ እግዚአብሔር ይርዳል። ይህንን መንቃት ይሁንልን። ጌታ ኢየሱስ ክርስቶስን ተደርጎልናል። አንድ ጥያቄ ብቻ ነው ያለኝ እዚህ ጋር አሁን በቃ ልጨርስ ነው።
ብዙ ስራ እንግዲህ ወደ ስራ ሄዳለሁ። እዚህ ጋር ቁጭ ብዬ አንድ አፍታ ልናገር ብዬ ነው። እና ምንድነው ፖይንቴ? በእርግጥ ተደርጎልናል። በእርግጥ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል። ዘን ምንም አያስፈልግም። ምስክሮቹ ነን። ምስክሮቼ ናችሁ ነው ያለው። ለአንድ ሰው ሌላ ሰው አታስቡ። ኔሽን ዋይድ አገለግላለሁ ብላችሁ አታስቡ። ፎርጌት ዳት። መጀመሪያ ከመሰረቱ ጅማሬ እግዚአብሔር ሰው ከጅማሬው አይቶ ነው ለተሻለ ነገር የሚሾመው። በትንሹ የታመነ በትልቁ ይሾማል ይላል። በትንሹ ታምናችሁ አጠገባችሁ ባሉ ጓደኞቻችሁ አሕዛብ በሆኑ እግዚአብሔርን በማያውቁ እናንተ ቁጭ ብላችሁ አጠገባቸው ውሃ በምትጠጡ እነሱ ደግሞ መጠጣቸውን ይዘው ለሚኮመክሙ ለእነሱ ኃላፊነት ወስዳችኋል። እሱ ጋር ጀምሮ ወንድሜ፣ እሱ ጋር ጀምሬ። ክርስቶስ እርቃኑ ተሰቅሎልሃል በመስቀል ላይ። ስለዚህ አንተ እኔም ላናፍርበት በአክሽን ማለት ነው። በአፍ ብቻ በመጽሐፍ ቅዱስ ጥናት ብቻ አይደለም፣ ሊትራሊ በአክሽን መገለጥ አለበት። ኢየሱስ መድኃኒት ነው። ግን እግዚአብሔር በሰጠን ጥበብ ፍጻሜው ግን የጥበቡ ፍጻሜው ግን ምን መሆን አለበት? እግዚአብሔር የሚያከብር መሆን አለበት። ለእግዚአብሔር ክብር የሆነ መሆን አለበት። ወደ እግዚአብሔር የሚያቀርብ መሆን አለበት። የምንጠቀመው ጥበብ ሁሉ እኔ በጥበብ ነው። እኔ እኮ ሊትራሊ ፊት ለፊት መናገር ማለት የምትሉ በጥበብ ከተጠቀማችሁ ዞሮ ዞሮ እግዚአብሔር የሚከብርበት ልጁን ከፍ ከፍ የሚያደርግበት መሆን አለበት። ስለዚህ በአጠገባችን ባሉ ሰዎች ባላመኑ ተስፋ በሌላቸው አይ እኔ ነገር ከነገ ወዲያ ለሚሉ ለነሱ ኃላፊነት እንውሰድ። ከዛ የተቀረውን እሱን ተውት። አጠገባችን ያለውን ስር በቤታችን፣ በትዳራችን፣ በህይወታችን፣ በባልዳኑ ቤተሰቦቻችን ያልታመነው በሌላ ሊያምን ይችላል ስታስቡት ነው። አጠገባችን ባሉ ሰዎች እንጀምር። ስለ ክርስቶስ እውነትን መናገር እሱ ብቻ ዋናው ነግሬያችኋለሁ። ምስክሮች ናችሁ። ጌታ ከምን አውጥቷችኋል? ጌታ ከምን አንስቷችኋል? ጌታ በየትኛው የህይወት ቦታችሁ መጥቶ ረድቷችሁ ተመስገን አስብሏችኋል? ምስክሮቼ ናችሁ። ይሄን ነው የምተውላችሁ። ምስክሩ ነኝ። በህይወት የተደረገልኝን ስናገር እግዚአብሔር ይከብራል፣ ክብሩን እሱ ይወስዳል። የምናደርገውን ሁሉ የምናደርገው ለእግዚአብሔር ክብር መሆኑን አንርሳ። ክብር ለእግዚአብሔር ይሁን። እኔ እንግዲህ ከውስጥ ያለውን ይሄንን እችን ልበላችሁ ብዬ ነው። መልካም የገና በዓል ይሁንላችሁ። ጌታ ኢየሱስ ይወዳችኋል። እንደ ቃሉ ታዛዦች እንድንሆን ጌታ ይርዳን፣ ጸጋውን ያብዛለን። እኔም እወዳችኋለሁ። ርብቃ እባላለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ጌታ እንዲረዳኝ የሰማችሁ ሁሉ በዚህ ሰዓት ጸልዩልኝ። በብዙ ቃል ደግሞ ተዘጋጅቼ እንድመጣ ክብር ለእግዚአብሔር። ኢየሱስ ያድናል። ሜሪ ክሪስማስ።